አንድ ፕሮፌሰር አለ በአሜሪካ ታዋቂ ፕሮፌሰር ደራሲ ነው። ማርክ ሂችኮክ ይባላል። ይህ ደራሲ የጻፈው አንድ አነጋጋሪ መጽሐፍ አለ ሩመር ኦፍ ዋርስ ኢራን ኤንድ እስራኤል የሚል። በዚህ መጽሐፍ ውስጥ ብዙ ነገር ተንብዮአል፣ ተንትኗል፣ ስለ ኢራን፣ ስለ እስራኤል፣ ስለ አሜሪካ። ይህንን መነሻ እናደርጋለን። ሩመር ኦፍ ዋርስ ኢራን ኤንድ እስራኤል የሚል መጽሐፉ በጣም ይታወቅለታል። የዚህ መጽሐፍ ደራሲ ማርክ ሂችኮክ አሜሪካዊ ነው። በዳላስ የሚኖር የመንፈሳዊ ትምህርት ዶክተር ተመራማሪና ደራሲ ፕሮፌሰር ነው። ስለ ዓለም ፍጻሜ የሚተነትኑ 20 መጽሐፍቶችን ጽፏል። የዓለምን መጨረሻ የሚያውቀው አሁን በምድር ላይ በሕይወት ያለ ብቸኛ ሰው ነው እየተባለም እስከ መደነቅ ድረስ ደርሷል። ማርክ ሂችኮክ በዚህ መጽሐፉ ስለ ኢራንና እስራኤል በቅዱስ መጽሐፉ የተነገሩ ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከወታደራዊ፣ ከኢኮኖሚያዊና ከሃይማኖት አንጻር እየመረመረ ትርጉማቸውን ይናገራል። ኢራን በቅዱስ መጽሐፍ ፐርሺያ ተብላ የምትገለጽ ጥንታዊት ልዕለ ኃያል ሀገር እንደሆነች አይክድም ደራሲው በዚህ መጽሐፉ። ከክርስቶስ ልደት በፊት ከ331 ዓመተ ዓለም ቀደም ብሎ በነበሩ 200 ዓመታት መላውን ዓለም በኃይሏ አስገብራ በብቸኝነት የገዛችው ፐርሺያ ያውኗ ኢራን መሆኗን ከታሪክና ከቅዱስ መጽሐፍ ማስረጃዎችን እየጠቀሰ ያስረዳል ፕሮፌሰር ማርክ ሂችኮክ። ልክ በቅዱስ መጽሐፍ በትንቢተ ኢሳይያስ እንደተተነበየው ግን ፐርሺያ በግሪኮች ተወግታ ከሌላ ኃያልነቷ ተነፈገች። ቀስ በቀስም ከታሪክ መዝገብ እየተፋቀች ከአራተኛው ክፍለ ዘመን በኋላ የሮማ ኢምፓየር ስም ሲገን የኢራን ስም ወደ ሁለተኛ ዲቪዥን የሰፈር ተደባዳቢነት ተርታ ወረደ፣ ተረሳች። ይህ የዓለም ፍጻሜ ነጋሪ ፕሮፌሰር አሁን በኢራንና በእስራኤል መካከል የሚነሳ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም የሚነጥ አንድ እጅግ አደገኛ ጦርነት እንደሚቀሰቀስ በመተንበይ የጻፈው የዛሬ 13 ዓመት ገደማ ነው። በ2013 ዓ.ም በፈረንጆች አቆጣጠር የተናገረው ትንቢት ጊዜውን ጠብቆ የተፈጸመ ይመስላል። እስራኤልና አሜሪካ ተጋግዘው ኢራንን ይወጋታል ነበር ያለው። እነሆ አሁን ሆነ። ይሄ የአሜሪካ መንፈሳዊ ተመራማሪና የአርማጌዶን ጠንቋይ የተነበየው ግን ይህንን ብቻ አይደለም። ኢራን እጇን በኒውክሌር ጦር መሳሪያ ላይ ለማሳረፍ እድሉን ካገኘች በተደጋጋሚ በመጽሐፍ ቅዱስ የተነገረውና በኢራን መንፈሳውያን መሪዎች በየዘመኑ በተደጋጋሚ የሚታመንበት ትንቢት ይፈጸማል። ያ ትንቢት የዓለም መጨረሻን የምናይበት የፍጻሜ መባቻ መከሰቻ ነው። ኢራኖች ሁሌም ራሳቸውን የዓለም የመጨረሻዎቹ ትንቢት አስፈጻሚዎች ወይ ደግሞ ፈጻሚዎች አድርገው ይቆጥራሉ፣ ከልባቸውም ያምናሉ ይላል የፕሮፌሰር ማስረጃ እያጣቀሰ። በዚህም የተነሳ በቅዱስ መጽሐፍ እንደተነገረው ኢራን የኒውክሌር ቦምብ ሰርታ ከጨረሰች ያለ ጥርጥር እስራኤል ላይ ታፈነደዋለች እና የመጨረሻውን የፍጻሜውን ጦርነት አርማጌዶን ትቀሰቅሳለች። ቀስ በቀስ የዓለም ሀገሮች በሁለት ጎራ ተከፍለው በአርማጌዶን ውስጥ ገብተው ይተላለቃሉ ይላል ፕሮፌሰር ማርክ ሂችኮክ። ይህንን ሁሉ የትንቢት ማዕት ከቅዱስ መጽሐፍት እያጣቀሰና ከምድሪቱ ፖለቲካና ታሪክ ጋር እያዋዛ ከተረከ በኋላ አንድ ግልጽ የማይሆነው ነገር እና የሚያጠራጥረው ነገር ሌሎች ብዙዎች በሕዝቅኤልና በዳንኤል ትንቢት ስም ሲጠቀሱ ሀገር አሜሪካ ግን በስም አልተጠቀሰችም እና የአሜሪካ ዕጣ ፈንታ ምን ሊሆን ነው የሚለው ጥያቄ ያስጨንቃል። መልሱንም ከሁለት ነገሮች አንዱ ነው የሚፈጠረው ማለት ያቀርባል። ነቢያቱ አሜሪካን በፍጻሜ ጦርነት ትንቢታቸው አንድም ቦታ በስም ያልጠቀሷት አሜሪካ ከፍጻሜ ጦርነት በፊት ምናልባትም በኒውክሌር ውጊያ ከምድረ ገጽ ጠፍታ የተረሳች ሀገር ስለምትሆን ይሆናል። ምናልባትም አሜሪካ የዓለም ፍጻሜን ሳታይ ከምድሪቱ የምትሰናበት ጊዜያዊ ሌላ ኃያል ነች። ሁለትም ምናልባት ግን በዓለም ፍጻሜ ከሮማ ምድር በመነሳት ከእስራኤል ጎን ተሰልፎ ይዋጋና ያድነናል ተብሎ የተጻፈለት የአርማጌዶኑ ባለድል ምናልባትም አሜሪካ ብትሆንስ እያለ ይጠቅሳል ይህ ፕሮፌሰር።